ቆየ እንደዛ ማለት ነው። ኢየሱስ አትሄድም እንዲህ አልኩት። አዎ ግን አንቺ ከዛ ጋር ከመሄድ በፊት ያንን ያህል ኢየሱስ መሆኑን በምንድን ነው ያወቅሽው? ኢየሱስ እኔ የማውቀው ምክንያቱም አያወራሽም። በቴሌቪዥን የምናውቀው በፊልም የምናውቀው ኢየሱስ ይሄ ቆማዳ ቀሚስ ለብሶችን አሳ ሲያጠምድ የምናውቀው ኢየሱስ እኔ የማውቀው እሱን ነው። እሱ ራሱ ነው የመጣው። ያችን ጠፈር ጫማ አድርጎ ቀሚሷ እንደዚህ ያችን የሚለብሳትን እንደዚህ ለብሶ ነው የመጣ። የምወደውም እሱን ነው በቃ። ይሄ ሌላ ላይ ያለውን ፊልም ላይ ሌሎቹን አይደለም። እኔ የምወዳች ጸጉሩ እንደዚህ እሱን ነው። እሱ ነው መጣው ቤት። እሺ ምን አለሽ መጨረሻ ላይ? ሰባኪውን ታዘባል አይመልስም። እሺ ከዛ ልትሄድ ነው ወይስ ትይውስ? ምንም ጸጥ አለኝ። አትሄድም ወይ ነው ካልኩት፣ አትሄድም እንዲህ አልኩት። ለምን መሰለህ አትሄድም የምለው ተከራይቼ ስለሆነ ቤት ውስጥ የተቀመጥኩት መብራት አብርቼ ማደር አልችልም። ቤት ደግሞ እንግዳ መጥቶ መብራት አይቻልም። መብራት እያበራ ማደር አልችልም። ደግሞ ሂድ ማለት ኢየሱስ ሂድ አትሄድም ወይ ስለው ጸጥ አለኝ። አትሄድም ወይ አልኩት፣ ዝም አለኝ። በቃ መብራት ካበራው እንትኖቹ አካባቢዎቹ ስለሚቆጡ በቃ አልኩና እንዳይደብርክ ብዬ የቴሌቪዥኑን ላይት ከፈትሽለት። ከዛ የቴሌቪዥኑን ላይት አደረግኩለት እና ተኛው። 9 ሰዓት ሁሌ እነሳለሁ። ኦኬ እሱን ምን የት አድርገሽው? እዛ ቁጭ አድርጌው ኩርሲው ላይ ቁጭ እንዳደረግሽው። እሺ መብራት አጠፋው። በቃ አልሄድማ ካቆየው ቁጭ ብዬ በጣም ወደ 6 ሰዓት ሊሆን ነው። አልቻልኩም መቀመጥ። እሱ ቁጭ ብለዋል። እሱ አይሄድም፣ አያወራኝም። ምን ያወርቻል? ነግሬሃለሁ አልኩት ሁሉንም ነገር በቃ ሁሉንም ነግሬሃለሁ ብዬዋለሁ። ቅድም ከእሱ ከመምጣቱ በፊት እንደሌለኝ ምናምን በቃ ኃጢአቴንም ምን በቃ አውርቼለታለሁ። ቅድም የነገርኩህ ነው በቃ ምናምን ብዬዋለሁ። አሁን ድጋሜ አትሄድም ወይ ብለው ምንም ዝም አለኝ። ቴሌቪዥን አጥፍቼ በላይት ብቻ አድርጌ ተነስቼ ተኛው። 9 ሰዓት እነሳ ነበር ሌላ ጊዜ። 9 ሰዓት ሳልነሳ ነጋ። በደንብ ብለሽ ተኛሽ? አንድም ሳልቀሰቀስ ሳልነሳ 12 ሰዓት ሆነ። ወይኔ ለሊት ሳልጸልይ ብዬ ስነቃ ሳልጸልይ